ከመወለዳችን በፊት የት ነበርን? ሰላሙ አለይኩም። ይህ ጥያቄ በእስልምና እጅግ ታላቅ ጥያቄ ነው። አብዛኞቻችሁ ያው ትረዱትም ትችላላችሁ፣ ያልተገነዘቡም ሰዎች ሊኖሩ ስለሚችሉ ይህንን ጥያቄ እስቲ እንመልከተው። በእስልምና አስተምሮ የሰው ልጅ ወደዚች ምድር በአካል ከመምጣቱ በፊት ነፍሱ እንደነበረች ይናገራል። ይህ የህልውና ደረጃ አልመል አልአርዋህ ወይም ደግሞ የነፍሳት ዓለም ተብሎ ይጠራል። እስልምና እንደሚለው አላህ የሰው ልጅን አካል ወይም ደግሞ አደምን ከመፍጠር በፊት ሁላችንንም የሰው ልጆች በአንድ ጊዜ ፈጥሯል ብሎ ይናገራል። ስለዚህ ሁላችንም በዚች ምድር ከመወለዳችን በፊት በነፍስ ደረጃ እንኖር ነበር ማለት ነው። ታላቁ ቃል ኪዳን ወይም ደግሞ ዘከቨነንት ሱረቱል አዕራፍ ምዕራፍ 7 ከቁጥር 127 ላይ እንደተጠቀሰው አላህ ሁሉንም የሰው ልጆች ነፍሳት ሰብስቦ አንድ ጥያቄ ጠይቆ እንደነበር ይናገራል። አላህ ጌታችሁ አይደለሁምን ይላል። አለስቱ ቢረኩም ሁላችንም በወቅቱ አዎ ጌታችን ነህ ብለን መስክረናል። በላ ሸሂድና ብለን መልሰናል። ትርጉሙ እያንዳንዱ የሰው ልጅ በውስጡ በፈጥራው ፈጣሪውን የማወቅ ዝንባሌ ይዞ የሚወለደው ይህ ቃል ኪዳን ስላለ ነው ማለት ነው። በደንብ አስተውሉ። አራቱ የህይወት ደረጃዎች የነፍሳት ዓለም በአካል ከመፈጠራችን በፊት የነበርንበት ዓለም ማለት ነው። የእናቶች ማህፀን አላሙል አርሃም ነፍስና አካል የሚገናኙበት በሐዲስ መሰረት በ120 ቀን ነፍስ ትነፋበታለች ማለት ነው። በእናት ማህፀን ውስጥ ዱንያ ወይም ይህ ዓለም አሁን ያለንበት የፈተና ቦታ ማለት ነው። አኼራ የመጨረሻው ዓለም ወይም ደግሞ ዘላለማዊ መኖሪያ ማለት ነው። የማናስታውሰው ግን ለምንድን ነው? አይኖ ብዙዎቻችሁ ለምን አናስታውሰውም የሚል ጥያቄ እንደምታነሱ ተስፋ አድርጋለሁ። ይህ የፈተናው አካል ነው። ወደ ምድር ስንመጣ የቀድሞ ትውስታ ይጋርዳል። ነገር ግን ያ እውነት በውስጣችን ፈጥራ ወይም ደግሞ ተፈጥሮ ሆኖ ይቀራል። ለዚህ ነው ሰዎች በችግር ጊዜ ወደ ፈጣሪያቸው የመጮህ ተፈጥሮ ያላቸው ማለት ነው። ኢንሻአላህ ቀጣይ ደግሞ ሰፋ ያሉ ሐሳቦችን ሰፋ ያሉ ቪዲዮዎችን አቀርብላችኋለሁ ማለት ነው ከዚህ በኋላ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።